በልጅነታችን ምን መሆን ነው የምትፈልጉት ተብለን ስንጠየቅ ዶክተር፣ ኢንጂነር፣ ፓይለት ብለን እንመልስ ነበር። ዶክተርም ኢንጂነርም ፓይለትም የሆንን ሰዎች ለሙያው ካለን ፓሽን የተነሳ ነው ብዬ ነው የማስበው። ከኔ አልፎ ቤተሰቤን የሚያኮራ ነገር ኢንጂነርም ሲባል እንደዚህ፣ ፓይለትም ሲባል እንደዚህ ከራስ አልፎ ለሰዎች ለቤተሰብ ኩራት የሚሆን ሙያ አለ። ስለዚህ ከደሞዙ በላይ የምታገኘው የሆነ የሳቲስፋክሽን ጥቅም አለ ማለት ነው። እንግዲህ የሀገራችን ዶክተሮች በዚህ ሰዓት ደሞዝ አነሰን ጥያቄና ሌሎች መሟላት ያለባቸው ጥቅማ ጥቅሞች አልተሟሉንም በሚል ሰላማዊ ሰልፍ ጀምረዋል። እንግዲህ እኔ ከጥያቄያቸው ምንም ችግር የለም። ዶክተር ህይወት የሚያድን ከሆነ ከህይወት በላይ ምንም የለምና ብር ቢከፈለው ኢት ሚንስ ብዙ ትርፍ አለው። ለዶክተር ደሞዝ ቢጨመር ምንም ማለት እና በተሰማራንበት የሙያ መስክ ላይ ምን ያህል ኮሚትድ ሆነን ነው እየሰራን ያለነው? ምን ያህል ራሳችንን አሳልፈን እየሰጠን ነው? ዛሬ የምንጠይቀው ጥያቄ ይገባናል። ጥያቄ የሚገባን የእውነት ይገባናል ወይ? ምን ያህል ኮሚትድ ሆነን ለሙያው ራሳችንን ሰጥተናል የሚለው ትልቅ ጥያቄ ነው። ይህን ጥያቄ እንግዲህ የምጠይቀው ዝም ብዬ በ2012 ግንቦት 21 ወንድሜ አዙሮት ይወድቅና በአስቸኳይ ወደ ጳውሎስ ሆስፒታል ይመጣል። ወደ 9 ሰዓት አካባቢ ጳውሎስ ሆስፒታል ደረሰና እስከ ምሽቱ 3 ሰዓት በጳውሎስ ሆስፒታል ኢመርጀንሲ ነው የገባው። ግን ቶሎ ትሪት አልተደረገም ነበር። ኦልሞስት ከምሽቱ 3 ሰዓት 4 ሰዓት አካባቢ ወደ አቤት ሆስፒታል ሪፈርድ ተብሎ አቤት ሆስፒታል ከገባበት ቀን ጀምሮ በህይወቴ አዝኜ የወጣሁበት እጅግ በጣም ተከፍቼ የወጣሁበት ሆስፒታል ቢኖር አቤት ሆስፒታል። ዶክተሮች እንግዲህ ሁላችሁም ላትሆኑ ትችላላችሁ። እኔ በነበርኩበት አቤት ሆስፒታል ያገኘኋችሁ ያዩዋችሁ ሁላ አቤት ሆስፒታል ውስጥ እኔ ያገኘኋችሁ ሁሉ የእውነት ሙያችሁን አክብራችሁ ነው የምትሰሩት ለማለት ይከብደኛል። አይሲዩ ሩም ነው የገባው። ኢሚዲየትሊ እንደሄደ አይሲዩ ሩም ነው የገባው። አይሲዩ ሩም ውስጥ አስተማሚ እንኳን መግባት አይችልም። ዶክተሮች ናቸው፣ ነርሶችና ዶክተሮች ናቸው እዛ ትሪት እያደረጉ የሚቆዩ። እንግዲህ በዚህ ምስሉ ላይ እንደምትመለከቱት ወንድሜ ኦልሞስት ለ3 ወር ያህል በዛ ሆስፒታል ቆይቷልና ሙሉ ኃላፊነት ያለው ዶክተሮች ጋር። ይህ ልጅ እንግዲህ ወንድሜ በራሱ ተነስቶ መጸዳዳት አይችልም ነበር። ዳይፐር እየተገዛ ምናምን እዛው ነርሶች ናቸው ትሪት የሚያደርጉት የሚያጸዳዱት። እኛን ግቡና አጽዱለት ቢሉን እሰየው ጥሩ ነበር። እንግዲህ እዚህ ምስል ላይ እንደምትመለከቱት ወንድሜ እዛው በተኛበት ቦታ ላይ ነበረ ሽንቱንም ምናምን ነገር የሚጸዳዳውና በሸናበት አልጋ ላይ ውሎ ስለሚያድር አንሶላ ስለማይቀየርለት ስለማይጸዳ እንደዚህ ሰውነቱ ከኋላ በሰበሰ፣ ሰውነቱ ተላ። ይህ ኃላፊነት ቶታሊ የምንም አይደለም። ይሄ ህክምና ስህተት የሚባል አይደለም። ሰደንሊ ኦፕሬሽን ላይ የተሳሳቱት ምናምን ነገር አይደለም። ቀን በቀን ዴይሊ ኤኒ ታይም በ24 ሰዓት ውስጥ የሆነ ታይም ላይ ቼክ አድርጎ ማስተካከል የሚችሉ የረሱት እንኳን ቢሆን መልሰው ማስተካከል የሚችሉት ነገር ሆን ታካሚም በመጸየፍ ኦር ደግሞ በግድ የለሽነት ነው። አሁንም የምትጠይቁት ጥያቄ ይሟላልን እያላችሁ የምትጠይቁት ጥያቄ የራሳችሁን ሴፍቲ ለመጠበቅና ታካሚን እየተጸየፋችሁ የራሳችሁን ፕሮቶኮል ለመጠበቅ ከሆነ የእውነቴን ነው የምላችሁ፣ በእንደዚህ አይነት አስተሳሰብ ውስጥ ላላችሁ አይገባችሁም። ሁላችሁም አይገባችሁም ልል አልችልም። ባየሁት ልክ ነው ማወራው። ያላየኋቸው ብዙ መልካም ዶክተሮች ሊኖሩ ይችላሉ። እናንተን መንካት አልፈልግም። ሙያው የተከበረና ትልቅ ስለሆነ ሙያውን ማክበር እፈልጋለሁ። እናም የወንድሜ ስጋ እንደዚህ ከኋላ በስብሶ አጥንቱ ነበር የታየው፣ ተራግፎ ከላዩ ላይ ወልቆ ማለት ነው ስጋው አጥንቱ። እና እጅግ በጣም አሳዛኝ ጊዜያትን በዛ ሆስፒታል ውስጥ አሳለፍን እኔና ወንድሜ። ያ ብቻ አይደለም፣ ወንድሜ እንደማይተርፍ እያወቁ አንደኛ እንዳይተርፍ ያደረጉት እነሱ ናቸው ራሳቸው ማለት ነው።
ራሳቸው ናቸው እንዳይተርፍ ያደረጉት። ወንድሜ በትክክል መትረፍ የሚችል ሰው ነበር፣ ግን ተገቢውን የሕክምና ክትትል ስላልተደረገለት ዶክተር አልገባም በሚል ወይ ደግሞ ዶክተሮች ሁላ ገብተው ቅድሚያ የሚሰጡት አለ። ባለሀብት ሲመጣ ለባለሀብት ቅድሚያ ይሰጣል። የኔ ወንድም ለኦፕሬሽን ተዘጋጅቶ 2-3 ጊዜ ተመልሷል። ድንገተኛ እዛ አቤት ሆስፒታል ድንገተኛ ነው የሚመጣው። በጣም ኮማ ውስጥ ያለ ሰው ይገባል ወደዛ የሚመጣው። የሀብታም ሰው ከሆነ ወንድሜ ለኦፕሬሽን ከተዘጋጀበት ቦታ ላይ ስንት ጊዜ ተመልሷል። ለሌላ ሰው ቅድሚያ እየተሰጠ ማለት ነው። ሌላውን ጨርሶ ደግሞ ዶክተሩ ደክሞታል ጥሎ ይሄዳል። ነገ ይባላል፣ ለነገ ቀጠሮ ይያዛል። ለኦፕሬሽን የሚያስፈልጉ የሰርጀሪ እቃዎችንም ግዙ ትባላላችሁ። የሚልኳችሁ ደግሞ የራሳቸው ጓደኞቻቸው ፋርማሲ ከፍቶ ያሉ ጓደኞቻቸው ጋር ነው የሚልኳችሁ። እጅግ በጣም በውድ የሚገዛ ማለት ነው። እዛው ሆስፒታል ውስጥ ማግኘት የምትችሉት እቃ እያለ ውጭ ላይ ሄዳችሁ እንድትገዙ ይደረጋል። እኔ ቃሊቲ ድረስ ሄጃለሁ። ከአቤት ሆስፒታል ቃሊቲ ድረስ ሄጃለሁ። የሰርጀሪ ማቴሪያል ተንከራትቻለሁ። አዲስ አበባ ውስጥ ያልዞርኩበት ቦታ የለም። እጅግ በጣም ፈታኝ አሳዛኝ ጊዜያትን ነው እዛ ያሳለፍነው። ፋይናሊ እንግዲህ ወንድሜም አልተረፈም። እዛው አይሲዩ ሩም ውስጥ እያለ ራሱ እዛው አይሲዩ ሩም እያለ ገዛ በቀጥታ ነው ወደ ለእኔ ሳይነገረኝ ከአይሲዩ ሩም አውጥተው መናገር የማይችል መተንፈስ የማይችል ልጅ ራሱን ችሎ ቀና ማይል ልጅ እዛው በር ላይ ነው። እጅግ በጣም እንቅልፍ አዳፍቶኝ ነበር በተኛውበት። ለእኔ ሳይነገረኝ ከሌሊቱ 9 ሰዓት ላይ ወስደው ከአይሲዩ ሩም አውጥተው ወደ ሌላ ዋርድ ወሰዱት። እኔ አይሲዩ ሩም ውስጥ አለ ብዬ እስከ ንጋቱ 12 ሰዓት ድረስ 12 ሰዓት ላይ ነው ትዕዛዝ የሚሰጠው። 12 ሰዓት ላይ በር ላይ ቆሜ ነርሷን ሳናግራት የለም አለች። እጅግ በጣም ነው የደነገጥኩት። እንደገና ፎቅ ለፎቅ ተሯሩጬ ነው ሩም ለሩም ተሯሩጬ ነው የሆነ አንድ ሩም ውስጥ ብቻውን በቃ ለመሞት በሲቃ ውስጥ እያለ ነው የሆነ ሩም ውስጥ ጥለውት ያገኘሁት። ስትሬቸር ላይ አስተኝተውታል። ማንም ሰው አጠገቡ የለም። ባዶ ነው። ኦክሲጅን የለም አጠገቡ። ሆን ተብሎ ይሙት ተብሎ የተደረገ ነው እንጂ በወቅቱ እኔ እጅግ በጣም ነው ያዘንኩት የዛን ዕለት። ከአይሲዩ ሩም ለኔ ሳይነግሩኝ ሲሆን ማወቅ አለብኝ። ከዛ ሲወጣ ማወቅ አለብኝ። በእርግጥ በወቅቱ እውነት ለመናገር ልናስወጣው ነው ቢሉኝ ኖሮ አላስወጣም ነበር። እኔ ከዛ እንዲወጣ አላደርግም ነበር። ምክንያቱም ኦልሬዲ ምንም መተንፈስ የማይችል ልጅ፣ መናገር የማይችል ልጅ፣ ምግብ መውሰድ የማይችል ልጅ፣ በቱቦ በጎሮሮ ምግብ የሚሰጠው ልጅ፣ በስሪንጅ ተደርጎ የሚሰጠው ልጅ እንዴት ከአይሲዩ ከኮማ ያልወጣ ሰው እንዴት ከአይሲዩ ይወጣል? በህይወቴ እንደዛ አልቅሻለሁ። ከዛም በኋላ ኦክሲጅን በተለያየ አጋጣሚ ኦክሲጅን አለቀ ተብሎ ወንድሜ ለመሞት ጫፍ እየደረሰ ነበረ ሲመለስ የነበረው። ኦክሲጅን ተፈልጎ እስኪመጣ ድረስ ኦክሲጅን ግዙ እንባላለን። ውጪ ላይ በቅርብ የሌለ መድኃኒት ግዙ እንባላለን። እሱም ፍለጋ ተንከራተን እንመጣለን። በዚህ የተከበረ ሙያ ላይ ተሰማርታችሁ ያላችሁ ዶክተሮች እጅግ በጣም ለሙያችሁ ክብር ልትሰጡት ይገባል። የሰው ልጅ በዚህ ሁኔታ በእናንተ ሊማረር አይገባም። እኔ ወንድሜን አሳጥታችሁኛል፣ ግን መድሎ አለ። በግልጽ ያየሁት መድሎ አለ። ባለሀብት ከመጣ የድሃ ልጅ ይሞታል። ምንም ጥርጥር የለም። ስለዚህ በአጭሩ ለማለት ፈልገው ሙያው የተከበረ ነው። ለሙያው ቅድሚያ ስነ ምግባሩ በሚፈቅድላችሁ መሰረት የሙያውን ዲሲፕሊን በጠበቀ መሰረት ስሩ ነው ማለት ነው።